نافقتن انت بزهك نديك مقرب سامح حبو والمسبتك الرعاني عيوة صباح مسحالة فوقلو الرعاني كنذكروك انا وقعلو حبو كباري صباح مالت انا باندقلو بدلخو كهلو تيزلقي يبوتا كحنت غاكي حبي فكي عبا بدك مكا بدلخوه هو حجيك ناي بدلخوه كحنت غاكي كي عبا بدكي بدلخوه صباح مالت قرب عند قلبو بدلخو كهلو تيزلقي يبوتا كحنت غاكي حبي فكي عبا بدك مكا بدلخو هو حجيك ناي بدلخو كحنت غاكي كي عبا بدكي بدلخو የሆነ ጊዜ ላይ 4 ኪሎ የሚገኘው አብሮት ላይብረሪ ያመሸው ከምሽቱ 6 ሰዓት ገደማ ነበር ወደ ተከራየኋት ቤት የምገባው። ታዲያ አብሮትን ከሌሎች ላይብረሪዎች ምርጫ ያደረኩት በምቾቱ ባለው የመጽሐፍት የትየሌልነት አለም ስለሚቀርበኝ ሳይሆን አጠገቡ የሥላሴ ካቴድራል ስላለ ከላይብረሪ አምሽቼ ስወጣ አስፈሪ ከሆኑት የሰፈራችን ማጅራት መቼዎች ጠብቆኝ በሰላም ወደ ተከራየኋት ቤት ካስገባኝ በቀጣይ ቀን ወደዚሁ ላይብረሪ ስመጣ ጧፍ እንደማስገባለት ጸሎት ለማድረስ ስለሚመቸኝ እንጂ። አቤት የሰማያና የምድር ፈጣሪ ጌታዬ በሰላም ያልከኝ በሰላም አሳድረኝ። ሰፈሬ ካሉት ማጅራት መቼዎች በሰላም ጠብቀ በሰላም ካስገባኝ በቀጣይ ቀን ስመጣ ለክብረ መገለጫ የሚሆን ጧፍ አስገባልሃል። ሰፈራችን አስፈሪ ነበር። ሰፈራችን ልበል እንጂ እስካለሁበት ድረስ በየቀኑ ተዘረፍኩ ተደበደብኩ የሚለው ሰው ብዙ ነው። ሰው ሁላ ተገድሎ ያውቃል ብሎኛል እዚሁ ሰፈራችን ውስጥ። የመንደራችን የቀጠናው ኢንስፔክተር ብላክ ዳይመንድ ፊልም ላይ ካለው ሰውዬ በላይ የጠቆረው ፖሊስ በሌሊት ከጓደኛዬ ጋር ወደ ቤት ስንገባ አግኝቶን ያንተ ሲሆን ተመታ፣ ለምን ከሌላ ሰፈር ሰው አምጥተህ ማጅራት ታስመታለህ ያለኝን መቼም አረሰውም። በዛ ላይ እሱንም ከመሬት ደባልቆት ኪስ ውስጥ ያለውን በሙሉ ወስዶ መታወቂያውንና ባለቀይ መደብ ህይወት ትረስቱን እንደተውለት ሲወራ ሰምቻለሁ። ምን እሱ ብቻ ህይወት ትረስት ከሚይዝ ኮልት ቢይዝ ኖሮ ባልተጠጉት ነበር እየተባለ ሲፌዝበትም ጭምር። መቼም ከመጪዎቹ ውጪ ለህይወት ዋጋ ስጥ ተብሎ የተጻፈበትን መከላከያ መያዙን ያየ የለ እና ማጅራቱን መምታታቸው ሳያንስ ስለ ልቦናውንም የመቱት ኢንስፔክተር ነው እንግዲህ ወደ ቅያሳችን መግቢያ ጋር ዛሬም ጠብቆኝ ለመሆኑ ራስን መከላከያ ይዘሃል ብሎ ሲጠይቀኝ ቅርብ ኮብልስቶን ያሳየሁት። ሲመሽ ይከፋኛል ሲመሽ ቅር ይለኛል ሲመሽ ያንቺ ሆነ ባሻ ያንቺ ዋስታዋሽ አይ ብታይ
ታዲያም ሽጬ ስመጣ ከዋናው መንገድ ውስጥ ለውስጥ 10 ደቂቃ ያህል ቦርሳዬን አዝዬ ሰከን እያልኩ በእግሬ መጓዝ ነበረብኝ። አከራዮቼ አንተ ልጅ ተው እስካሁንም እግዚአብሔር ጠብቆህ እንጂ ማጅራቱን ያልተመታ የለም፣ ይሄ ቦርሳ ደህና ነገር የያዘ መስሏቸው ይሉኛል። ይሄ ቦርሳ ደህና ነገር የያዘ መስሏቸው ሲሉኝ ጊዜ ትላንት ከላይብረሪ ስወጣ ስላሴ ስሳለም ስለ ስሉስ ቅዱስ ብለው ዝክር ዳቦ የሰጡኝን ሳልቀምሰው እርስት አድርጌው ኖሬ ከቦርሳዬ እንደ መድረቅ ያለውን ዳቦ አውጥቼ ሰጠኋቸው። ታዲያ በአከራዮቼ ንግግር ነፍሴ ብትጨነቅም አማራጭ አልነበረኝም። ከሰፈሩ እስከምለቅ ማጅራቴን ክፉ ሳይነካው ኖሬ በሰላም ለቀቁ። ነበሬን ደስታ ማታ ባየሽ። ታዲያ ከብዙ ጊዜ በኋላ ወደዛ ሰፈር የአከራዮቼ ልጅ ተመርቆ ሳልሰማ ቆይቼ ኖሮ ምነው ልጃችን ተመርቆ ሳትመጣ ቀረ ቢሉኝ ጊዜ ነበር ሰፈራችን ካለው ስቴሽነሪ የወደፊት እቅዱንና ከምርቃት በኋላ የሰጡትን የስጦታ አይነት እያጣቀሱ ምነው ስራም አልተገኘ እያሉ የሚያከሱትን የሰዎች ስም ዝርዝር እንዲጽፍበት ማስታወሻ ደብተርና ከጠፋ የቆየውን ዶላር በጀት እስክሪብቶ ይዤለት ሄድኩት። እዛች አካባቢ ያለች ቡና መሸጫ ተቀምጬ ቡና ስጠጣ የሰፈሩ ማጅራት መጪዎች ካቦ ነው ይባል የነበረ ጠረንገሉ ልጅ በፈገግታ ሰላም ብሎኝ ጭራሽ ሂሳብ ከፈለልኝ እና በወሬ በሳቅ ደክም ብሎ እድለኛ ሰው አለኝ። ማለት ስንት ጊዜ ማታ ስታልፍ የተውነህ እኮ የገኒ ወንድም ነህ ተብለን ነበር አለኝ። ቆይቶ ገኒ ጋር ከተመቻቸን በኋላ ስትነግረኝ ወንድም ሁሉ የላትም ብሎ ያንን ጉሩምሩም ታሳቁን ለቀቀው። እኔም አብሬ ስቄ ሳይመሽ ታክሲን ያዝኩ። ሁልጊዜ ፋሲካ፣ ሁልጊዜ የገኒ ወንድም መሆን የለም። እስካሁን ገኒ ማን ትሆን ምን ትሆን አላውቅም። የማውቀው ገኒ የሚባሉ ሴቶች መልአክ እንደሚመስሉኝ ብቻ ነው። ልጅ ስወልድ ወንድ ቢሆን ራሱ ገኒ ነው የምለው። ጀንበሯ ስትገባ ደርሶ ይጨንቀኛል በዓለም ላይ ብቻዬ የቀረው ያህል ይሰማኛል። በምሽት ካንቺ ጋር ያሳለፍኩት ደስታ ከሆዴ አልወጣለኝ ያ ጊዜ አልሸሽም ያስንባባል አለብኝ ጭልም ተውሽሸኝ አልሸሽም ያስንባባል አለብኝ ጭልም አንተ አገር ወዲያ ከወንዙ ባሻገር የኔ አገር ከወዲህ ወንዙን ሳልሻገር ታዲያ ምን አለበት ያማገር እስቲ ስሞትልህ ስቀበር አንተ ልጅ ዛሬን ከኔደ ገላ እርቦኝ አንተን ካላየሁ አልበላ ሀገሩን አላውቅም መንደሩን መጣሁ ፍለጋ ሸጋውን ገላ እርቦኝ አንተን ካላየሁ አልበላ ሀገሩን አላውቅም መንደሩን መጣሁ ፍለጋ ሸጋውን
ታቦት ከሩቅ የሚያስፈራ ነው ሳየውዬ ሲነጋባየው እሱ አምላክ አይደለም ያልሰግድለትም ቻግሩን ልሻማው አይሄድብኝ የትም ስንጥፍ ያለ የበቆሎ ዛላ ሰውነቱ እሸት ነው ተጠብሶ የሚበላ ሽት ነው ሳይወጣ ከፍኝ ቀም አረኩት እኔስ ምን ሞኝ ገላ 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 እርቦኛ አንተን ካላየሁ አልበላ ሀገሩን አላውቀው መንደሩን መጣሁ ፍለጋ ሸጋውን ገላ 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 እርቦኛ አንተን ካላየሁ አልበላ ሀገሩን አላውቀው መንደሩን መጣሁ ፍለጋ ሸጋውን ሀገራማን ብዬ ሽርጤን አገልድሜ በስልክ ውስጥ የማወራትን አይናፋሯን ፍቅረኛ ማንንም እንዳያይሽ ከፈለግሽ መርካቶ ሂጂ ሲባል አልሰማሽ አልኳት። እንደ ኃይለኛ ሲባል ሰምቼ ለምን እኔ ሲቅርብኝ ብዬ ነው እኮ። በምላሹ ከነጽ የሰማሁት የምትለውን ከቃል በላይ ኃይል ኑሯት ጆሮ ውስጥ ያስተጋባችው ፊደል ምልክት በሆነችና አርፈን እንደለመድነው ካፌ ለካፌ በዞርን ነበር። ጭራሽ መርካቶ ያ ሁሉ ህዝብ የሚተራመስበት ግርግር መሃል ልንገናኝ ብትለኝም ብቻ ወጣም ወረደ እዛ እንድንገናኝ እኔ አፈ ቀላጤ ወንድማችሁ አሳምኛት ሎሬቱ አይ መርካቶ ብሎ ያንቆለጳጳሳትን መርኬ ላይ ነይ እና ተባብለን ስልኩ ተዘጋ። ሁለቱንም እጆቼን ኪሴ ውስጥ ከተቼ ደርሻለሁ ካለችኝ ፍቅሬ በእግሬ እየለበለኩት ወደ ግርግሩ ገባው። አንቺ አዲስ አበባ ማየቱን ተውሾይ አሳድገሽ ሲጠፉ የታሏት ድሞይ ጨዋ ደግ ልጆችሽ ውበትሽ ናፍቋቸው ተሰቃዩ ብዙ ድንገት ግን ትከሻዬ ላይ ግድንግድ መዳፍ ሲያርፍ ታወቀኝ። አይ ያው መርካቶ መሃል ስለሆነ ግርግሩም ስላለ አንደኛው በችኮላ ነክቶኝ ነው ብዬ በቸልታ አለፍኩት። ድጋሚ ግን ያ ግድንግድ እጅ አረፈብኝ። ዞር ስል የሆነ ልጅ ነው። ኢዮብ ዘማርያም አንተ የጥበብ አድባር ጽሁፎችህ እኮ እንዴት እንደሚመቹ። ጥበብ የድምጽ ማጉያ ይዛ ነው ከናባት ስም የጠራች። በጣም አድናቂ ነኝ ፈርምልኝ ማለት ጀመረ። ታዋቂ ሰው መሆን መከራው ይሄ ነው። መጀመሪያውንም ኪሴ የሌለውን እስክሪብቶ በረበርኩኝ። እንዴት የጥበብ ሰው ሆነ ወረቀትና እስክሪብቶ አትይዝም ላለመባል ነው እኮ።
ይቅርታ እስክሪብቶ ግን አልያዝኩም አልኩት። ፈጠን አለና በቃ እሺ ችግር የለውም ፎቶ እንነሳ ብሎ ከኪሱ በተን ስልክ አወጣና ካሜራውን መጠራረግ ጀመረ። ካሜራውን እየጠራረገ ወደ 10 ደቂቃ ቆየ። እሱ ካሜራውን ጠርጎ ሳይጨርስ የመንገድ ጽዳት የሚሰሩ እናቶች አንድ ሙሉ አስፋልት ጠርገው ጨረሱ። ይቅርታ ፎቶአችን ጥራት እንዲኖረው እኮ ነው። በቃ ጨርሻለሁ ፈገግ በል አለና ስልኩን ፊት ለፊት ይደቀነው። ሙርት ይዛለው እንደሜ እንዴ ጉድ እኮ ነው። ሌላውም ቃጣኝ። ወደ ልጁ ዞር ብዬ መርካቶ ሰፈሬን ችላ ትበይ አይተሽ መቸገሬ ሌላ እናት የለኝም ካንቺ ሌላ ውቢቷ ሀገሬ። ፎቶውን ከተነሳ በኋላ ሳይው ምንም የሚታይ ነገር የለም። ወንድሜ አንታይም እኮ ብዥ ብሏል። ለምን በኔ ስልክ ተነስተን ቴሌግራም ላይ ያልክልህም ብዬ ስልኬን ከኪሴ ባወጣ ዞር ብሎ አባከና ማላለኝ። አሳዘነኝ። ፊቱ ላይ ለጓደኞቹ ሄዶ ኢዮብ ዘማርያምን አግኝቼው የተነሳው ነው ፎቶ እዩ የሚል ጉጉት አነበብኩበት። ይሄን ያክልም የጠራው ስለጠራረኩት ነው። እሺ በቃ ቴንኪው ብዬ ልሄድ ስል ዮናስ ጨርጨር ሄደን ጥብስ ካልጋበዝኩ ብሎ ገገመብኝ። ወንድሜ አሁን ነው ምሳ በልቼ ከቤት የወጣሁት። በዛ ላይ ደግሞ ዛሬ አርብ ነው ጾም ነው አልኩት። መረቁን ቢሆን ትበላለህ አለኝና እንደ ሕፃን ልጅ አንድ እጄን ይዞ ይጎትተኝ ጀመር። በልቤ ምን ጉድ ነው የገጠመኝ ብዬ ተከተልኩት። የአገር ቀሚስ ለብሳ ታችን ብትኮራ በነጭ ባረብ አገር ቢሆንም መኖሯቸው ኢትዮጵያ ማየት ነው ትልቁ ህልማቸው። መቼም የገባው ቀን ከአገር ከመንደሬ ደስታ ነው የሚሰማኝ ገና ሳየው መርካቶ ሰፈሬን ችላ ትበይ አይተሽ መቸገሬ ሌላ እናት የለኝም ካንቺ ሌላ ውቢቷ ሀገሬ. Nobody can fix it up, nobody can bring peace up. Africans are always out while them love them Greenland. Who gonna be blamed for this one? At last one not the peace. Ethiopian somebody's land calling as a refugee. The love I got for Addis Ababa for the people living there. I can't wait to see my hood, feel a bridge naturally. Only local let me live peacefully in a Zion. I wish in a paradise in Addis Ababa town. Let's make a bargain, Kager Commander. ደስታ ነው የሚሰማኝ ገና ሳየው መርካቶ ሰፈሬን ችላ ትበይ አይተሽ። ትንሽ ሄደን ጭር ያለ ቦታ ላይ ስንደርስ ከኪሱ ዳማከሴ የሚል ነገር አወጣና ወደ አፍንጫ ያስጠግቶ አሸተተኝ። እኔም ጉንፋን ይዞኝ ስለነበር በደንብ አድርጌ ወደ ውስጥ ማኩት። ከዚህ በኋላ የተፈጠረውን የሚያውቁት እግዚአብሔርና ዮናስ ጨርጨር ሄደን ጥብስ ካልጋበዝኩ ያለ ልጅ ናቸው። መርካቶ ሰፈሬን ኧረ እኔስ አገሬን መርካቶ ሰፈሬን። ስነቃ ራሴን ኮብልስቶን ላይ ያገኘሁት በድንጋጤ የተነሳውና ቆምኩ። እጄን በፍጥነትም በእርጋታም ወደ ኪሴ ሲሰደው ከ2 ቀን በፊት አልበላም አልጠጣም ብዬ የገዛው ስልኬ የለም። ቆዘምኩ። ወዲያ አልኩ። ወጣው ወረድኩ። ምን አለ መልእክተኛው በዚህ ያለፈ ድንገት አይቶኝ የመኪናውን መስታወት ሸርተት አድርጎ በጠራኝ ስል ተመኘሁ። አንበሳው እንዴት ነህ? ደህና ነህ? ተስፋ ቆረጥኩና ባለሁበት ቁጭ አልኩ። ሾይ አሳድገሽ ጠፉ የካሏት ሞይ። የለበስኩት ጥቁር ጃኬት የውስጠኛው ኪስ ላይ የሆነ የሚቆረቆር ነገር ተሰማኝ። ምንድነው ብዬ እጄን ከተትኩና ሳወጣው ቅድም ልጁ ይዞት የነበረው በተን ስልክ ነው። ከስልኩ ጋር አብሮ የተጠቀለለ ወረቀት አለ። ከፍቻ ነበብኩት። ፎቶ መነሳት ስትፈልግ ካሜራውን መጠራረግ እንዳትረሳ ይላል። ምን አለ አርፎ ቢሄድ ቁስሌን ባመረቅዘው። አሁን ወዴት ብዬ ነው የሚሄደው? የጉድ ቀን ቶሎ አይመሽም አሉ። በገዛ እጄ ፍቅረኛዬን መርካቶ ቀጥሬያት ጉሉ የገባው ቀን ከአገር ከመንደሬ ደስታ
ገና ሳየው መርካቶ ሰፈሬን ችላ ችላ ትበይ አይተሽ መቸገሬ ሌላ እናት የለኝም ካንቺ ሌላ ውቢቷ ሀገር። ሰፈራ ስጭር ከኃላፊ አግዳሚው አንድ የኔ ቢጤ ልጅ እግር ወንድሜ ስልኬ ተሰርቆ ነው ታስደውለኛለህ ብለው ገላምጦኝ አለፈ። የወገን ማዱን ሊያደርጉ ሲጠሩ ሴት አትጨክንምና ሴት እስክታልፍ ጠብቄ አስደውይ ለማለት ከመንገዱ ዳር ቆዝሜ መጠበቅ ጀመርኩ። ጨዋታቸው አንቺ ነሻው ሸገር ትልቋ ርስታት። ድንገት ቀና ስል የምታልፍ ሴት ተመልክቼ እናት በጣም ይቅርታ ስልኬ ተሰርቆ ነው እያልኩ በወሬ አጣደፍኳት። ዞራም አልተመለከተችኝ። ወንድም የለሽ? ድንገት ስትዞር ተፋጠን ቆምን። የኔ ጉድ ናት። ድምጼ መርካቶ ላይ ሲሆን ቅላጼውን ይለውጥ ይመስል ያን ሁሉ ስለምናት በድምጼ እኔ መሆኔን አለመለየቱ አብሽቆኝ ጥያት ሄድኩ። መቼም የገባው ቀን ከአገር ከመንደሬ ደስታ ነው የሚሰማኝ ገና ሳየው መርካቶ ሰፈሬን ችላ ችላ ትበይ አይተሽ መቸገሬ ሌላ እናት የለኝም ካንቺ ሌላ በቀን በፀሐይ ናፍቆትሽ ክረምቱ ይዞት ገባዌ ዛሬስ ካይኔ ባታሽ ዛሬስ ድንገት በማርፈድሽ ዛሬስ ላምባዬን አንስቼ ወጣው ልፈልግሽ ዛሬስ ወጣው ልፈልግሽ እትቶ በረደኝ በቀን በፀሐይ ናፍቆትሽ ክረምቱ ይዞት ገባዌ ዛሬስ ስብስብ አልኩኝ ባንቺ ዛሬስ ሰውነቴም ከዳኝ ዛሬስ በልብ ያለ ነገር በሰው አፍ ላይ